ፍቅረኛሽ ታማኝ ነው ወይንስ አይደለም? እንዴት ማረጋገጥ እንደምትችይ በዚህ ቪዲዮ በደንብ እነግርሻለሁ። ፍቅረኛሽ ከ10 ስንት የሚያገኝ ይመስልሻል? ከ5 በላይ የሚያገኝ ከሆነ እሰየው፣ ፍቅረኛሽ በጣም ታማኝ ነው። ከ5 በታች ካገኘ ግን ማስተካከል ያለበትን ነገር ይህንን ቪዲዮ በመላክ ራሱ ላይ እንዲሰራ ማድረግ አለብሽ። ታማኝነት ለራስ ነው ይባል የለ። አንደኛና የመጀመሪያው የፈለግሽውን ያክል ረጅም ሰዓት ብታወሪው ምንም ሳይሰላች የሚያዳምጥሽ ከሆነ ለአንቺና ለአንቺ ብቻ ቦታና ጊዜ እንደሚሰጥ ትልቅ ማሳያ ነው። ምንም ረጅም ወሬ ለጓደኛሽ ራሱ ብትነግሪያት ጠጭ በእናትሽ በቃ ወሬ ቀይር የምትለውን ወሬ ምንም ሳይታክት ጆሮ ሰጥቶሽ የሚያዳምጥሽ ከሆነ በጣም ታማኝና እውነተኛ አፍቃሪ መሆኑን ማሳያ ነው። ሁለተኛ ቃሉን ጠባቂ ከሆነ የሆነ ነገር አደርገዋለሁ ካለ እሰራለሁ ካለ እገዛልሻለሁ አደርግልሻለሁ ብሎ የሚያደርገው ከሆነ ያንን ነገር የሚያሳካው ከሆነ ባያሳካ ራሱ እስከ መጨረሻው ጠብታ ድረስ የሚጋፈጥ ከሆነ እውነተኛ አፍቃሪሽ ነው። ወንድ ልጅ ቃሉን ለመጠበቅ አፈር ድሜ የሚግጠው ለእናቱና ለፍቅረኛው ነው፣ ቦታ ለሚሰጠው አካል። ሶስተኛ ስልኩን ያለምንም ስጋትና መጨነቅ አጠገብሽ ጥሎ የፈለገበት የሚሄድ ከሆነ ያለምንም ስጋት የሚሰጥሽ ከሆነ ስልኩን በፍሪደም ላንቺ መስጠት የሚችል ከሆነ ታማኝ ነው። ምንም ካንቺ የሚደብቀው ነገር የለም። አብዛኞቹ ወንዶች ቺት የሚያደርጉት ከሌላ ሴት ጋር የሚያወሩት እየሰሩ ያሉት ግፍ እንዳይታወቅ ስልካቸውን ለፍቅረኛቸው ይከለክላሉ። ለምንድነው ስልክህን የምከለክለኝ? ለምንድነው ስልክ ማታስነካኝ ሲባሉ ይህ ፕራይቬት ነው፣ ፍቅራችን እንዳለ እንደዛ ብሎ ነገር የለም። እሳት በሌለበት ጭስ አይኖርም። የሆነ ነገር አለ። ያ ተጠራጣሪ ምናምን እያልኩ አይደለም። ነገር ግን እያንዳንዱ የሚሆነው ነገር ትርጉም አለው። እዚህ ጋር እያወራውኝ ያለሁት ስለ እውነተኛ አፍቃሪ ስለሆነ ነው የሚያደርጉትን ነገር እያወራሁት ያለሁት። እንደዛ ካደረገ ደግሞ እውነተኛ አይደለም ማለት አይደለም። ግን ደግሞ ነጥብ ያዥ እንዳትረሽ። ነጥቦቹ ተደምረው ነው ቦታ የሚሰጣቸው እንጂ በአንድ ነገር ዘለሽ መወሰን አትችይም። አራተኛ ከአንቺ ጋር መቼም እና የትም መታየት አይፈራም። የትም ቦታ እንሂድ በይው፣ በየትኛውም ቀን አብሮሽ መታየት ምንም በቃ የሚያሰጋው ነገር አይደለም። እውነተኛ አፍቃሪ አንድ ወንድ ካልሆነ በዛ ፍቅር አያምንበትም። ስለዚህ ያላመነበትን ነገር ይዞ መታየት አይፈልግም። ወንድ ልጅ እቺ ፍቅረኛ አይነች ምናምን ብሎ አፉን ሞልቶ ለሰው የሚያስተዋውቀው እጇን ይዞ በከተማ መሀል የሚዞረው እውነተኛ አፍቃሪዋ ሲሆን ነው። ካለበለዚያ ያንን ማድረግ አይችልም። ለምን? እውነተኛ አፍቃሪ ካልሆነ ሌላ ቦታ እየሰራ ያለው ስራ አለ። ያ ስራ መንገድ ላይ አደባባይ ላይ እንዳይጋለጥበት ስለሚፈራ ድብቅ ነው የሚያደርገው። አምስተኛ መቼም ይሁን የትም በፈለግሽው ሰዓት አጠገብሽ ነው። እፈልግሃለሁ ካልሽው አጠገብሽ አለ። ታስፈልገኛለህ ከፋኝ ስትይ ሮጦ ይመጣል። አንቺ እሱን ፈልጊው እንጂ መምጣት ባይችል ራሱ በስልክ ካለሽበት ስሜት ጎትቶ ያወጣሻል። ፈልገሽው አተሽው አታውቂም። በቃ ከፋኝ የሚል ቴክስት ብቻ ላኪለት። 10 ነው የሚደውለው። በቴክስት ነው የሚያጨናንቅሽ። ቮይስ እየላከ ስሜትሽን ለማከም የከፋሽን ነገር ምንም እንዳልሆነ ለማሳየት የቻለውን በሙሉ ያደርጋል። ስድስተኛ ድንበርሽን በደንብ ያከብራል። አታርግተው፣ አልወድም፣ እረፍ ያልሽውን እያንዳንዱን ነገር